ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ አስደንጋጭ ዜና ተሰምቷል። አብርሃም እንግዲህ ወደ ጸበል ይዘውት በሄዱበት ታይም ከእጃቸው አምልጦ ከመንገድ ላይ ነው የተያዘው። በዛ አጋጣሚ ደግሞ እንግዲህ ሰዎች ምንድነው እየተፈጠረው በማለት በመሰብሰባቸው አብርሃም የሰጠው ምላሽ በጣም የሚያስደነግጥ ነበረ። ከሚስቴና ከልጄ አሸሽገውኝ ወደ ሌላ ቦታ እየወሰዱኝ ነው በማለት እንግዲህ ሌላ ምላሽ ያልታሰበ ምላሽ ነው እየሰጠው። በዛ አጋጣሚ አንቺ ምንድነሽ አንቺ ብላ ሄርሜላ እንግዲህ ስትጠየቅ እኔ ጓደኛው ነኝ ፍቅረኛው ነኝ ስትል እኔ ፍቅረኛ የለኝም ያለችኝ ሚስቴና የልጄ እናት እቤት ናት፣ ከሷ ደብቃኝ ነው ያመጣችው በማለት እንግዲህ አብርሃም ማስረጃ በመስጠት ከእንደገና ወደ እነ ቡዜ ተደውሎ አሁን አብርሃም እያስቸገረ ነው አሉ። በጣም ከባድ ችግር ውስጥ ገብታለች ሄርሜላ ማለት ነው። ምክንያቱም አብርሃም ሰዎች ባየ ቁጥር ምንድነው ሆናችሁ ሲባል አስገድዳኝ ነው ያመጣችኝ እያለ ምላሽ እየሰጠ ነው አሉ ጋይስ። እና ነገሩ ወደማይሆን አቅጣጫ ሄዶባቸዋል። ዴቭ እና ቡዜ እንግዲህ ለሄርሜላ ሰጥተው እነሱ የራሳቸውን ህይወት እየመሩ ነው። ሄርሜላ ብቻዋን ይዛ አብርሃምን አልቻለችም። አብርሃም ወደ ቤቴ መልሽኝ እያለ እያሰቃያት ይገኛል አሉ ጋይስ። ጉድ እኮ ነው ዘንድሮ። ገና ብዙ ያሳያቸዋል የሩታ እንባ ማለት ነው። ገባቸው?